ሰላም የዩቲዩብ ቤተሰቦች እንዴት ናችሁ? ዛሬ የሆነ ቦታ ወስጃችኋለሁ። የሚገርም ቦታ ነው። ጸጥ ያለ ነፋሳማ ነው። ሰላላይ ፊቼ አካባቢ ውስጥ የሚገኝ ነው። 3 ሰዓት ያክል በእግሬ ለመጓዝ አስቤያለሁኝ። ዛሬ 3 ሰዓት ወይንም 4 ሰዓት። በዛ ሰዓት ውስጥ ምን ያህል ኪሎ ሜትር እንደምጓዝ ያለውኝ። ይሄ የሙከራ ጉዞ ነው፣ የእግር ጉዞ ነው። ይህንን ጉዞ የማደርገው አፍሪካን በሳይክል ነበር መጀመሪያ ያሰብኩት። ለምን በእግሬ ቻሌንጆችን ነገሮችን ከባድ ለማድረግ ለምን በእግሬ አልሞክረውም ብዬ አስቤያለሁኝ እና ምን ያህል ርቀት እንደምጓዝ ያለውኝ ዛሬ። በቀጣይ ሳምንት ውስጥ ጉዟችንን እንጀምራለን። ወደ አፍሪካን በእግራችን እናቋርጣለን። ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ከቤት እየወጣሁኝ ነው። ለማታውቁት ለጠቅላላ እውቀት እቺ መኪናዬ ናት። ይሄ ቤታችን ነው። ሹፍርና ቆሜ ዩቲዩበር ሆኛለሁ። I am going ሹፍርና ለ6 አመት ሰርቻለሁኝ። አጠቃላይ ዱባይ ከመሄዴ በፊት ለ2 አመት ተኩል ከተመለስኩኝ በኋላ እንደዛው 5 አመት ከምናምን ብቻ ሰርቻለሁኝ። ግን ያው ከትርፉ ጉዳቱ አመዘነ እና እኔም በስራው ላይ ብዙ መቆየት አልፈልግም። ወደ ዩቲዩብ ገብቻለሁ ማለት ነው። ሰፈራችን ይህንን ይመስላል። ፊቼ ሰላሌ ለማታውቋት፣ ፊቼ በጣም አነስተኛ ከተማ ነች፣ ግን ሰላም የሞላት ህዝቡ መከባበር፣ መዋደድ እና መተሳሰብ ያስተሳሰረው ህዝብ ነው። በብዛት ክርስቲያኑ ሃይማኖተኞች፣ ብዙ አይነት ሃይማኖቶችም አሉ በከተማችን ውስጥ። ሚጣ ጉዞዬን ከጀመርኩ አሁን 3 ደቂቃ ሆኖኛል። በ3 ሰዓት ውስጥ ምን ያህል እንደምጓዝ አየዋለሁ። በዚህ ቪዲዮ እንጆይ ታደርጉታላችሁ ብዬ አስባለሁ። በሚመጡት ቪዲዮዎችም እንደዛው ትዝናናላችሁ ብዬ አምናለሁ። ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ። ኦኬ፣ ከተወሰኑ ደቂቃዎች በኋላ ዋናው አስፋልት ላይ ደርሻለሁ። ኦልሞስት የከተማው ዋናው አስፋልት ነው። 2 አስፋልት ነው ያላት። ከሁለቱ አስፋልት ይሄ አንዱ ነው። ሁለተኛው አስፋልት ደግሞ ይሄ ነው። ቤዚካሊ 2 አስፋልት አይደል፣ 1 አስፋልት ነው 2 የሚሆነው። ይሄ ከኮማንዶ የሚመጣው አስፋልት ነው። በሌላ ቪዲዮ ኮማንዶ እንደማሳያችኋለሁ። ይሄ ሌላኛው አስፋልት ነው። ጉዞዬን እቀጥልና ከደቂቃዎች በኋላ ከከተማዋ ሙሉ ለሙሉ እወጣለሁ ማለት ነው። ኦኬ፣ አሁን ከአስፋልት ወርጃለሁኝ። ኦልሬዲ ፊቼን
ውስጥ ለውስጥ ጉዞዬን ቀጥያለሁ። እያቋረጥኳት ነው። ሙሉ ለሙሉ ከከተማው በደቂቃዎች ውስጥ ወጣና ወደ ገጠሩ ገባለሁ ማለት ነው። ግን ፊቼ በጣም እያማረባት ነው። ኤቭሪዌር ዩጎ ቆንጆ ቆንጆ ቤቶች ታያላችሁ። እንደገና ውስጥ ለውስጥ በብዛት ኮብልስቶን ተሰርቶበታል። የልጅነት ትምህርት ቤቴ እዚህ አካባቢ ነበር። ከ1 እስከ 4 የተማርኩበት ሰፈር ቁጠባ ሰፈር ይባላል። ጠቅላላ በደርግ ጊዜ ነው እነዚህ ቤቶች በሙሉ የተሰሩት። በዚህኛውና በዛ ወርታች ያሉት ቤቶች ጠቅላላ የተሰሩት በደርግ ጊዜ ነው። አሁን ላይ የጋራ ልክ እንደ ጋራ መኖሪያ ቤቶች ናቸው። ግን ሁሉም ፍሎር ላይ ነው ያሉት። ግራውንድ ፍሎር ናቸው ሁሉም። በጣም ርካሽ ናቸው። በቀበሌ ስር ናቸው። ብዙ ሰዎች ይጠቀሙባቸዋል። እና የኔ ትምህርት ቤት አሁን ቸርች ሆናለች። በጣም ደስ ይላል። ያው ከከተማ እንደወጣን እንመለሳለን ማለት ነው። አብራችሁን ቆዩ። የከተማው ጫፍ ላይ ደርሻለሁ። ይሄ እዚህ አካባቢ ጠቅላላ አዳዲስ ቤቶች ናቸው። ከ10 ዓመት በፊት አልነበሩም ጠቅላላ ማለት ይቻላል። ይሄ ባዶ ሜዳ ነበር። እንደዚህ ሰው ገብቶ ቤት በዝቶ ነዋሪ በዝቶ ሳይ በጣም ደስ ይለኛል። ኦልሞስት ከፊቼ ከተማ እያደገች ነው ማለት ነው። በፍጥነት እያደገች ያለች ከተማ ነች። ከዚህ በኋላ ከጥቂት ደቂቃዎች በኋላ ሙሉ ለሙሉ ከከተማ ውጭ ነው የምሆነው ማለት ነው። በጣም ያስገርማል። እዚህ ኮብልም አለ። እዚህ ወርክሾፕ ላይ ናቸው። ይህ ሰፈር ጠቅላላ የምታዩት ሰፈር ከአመታት በፊት ምንም ነው ያልነበረው። እዚህ አካባቢ ምንም ነው ያልነበረው። እንደዚህ ተለውጦ ማየቱ በጣም ያስደስታል። እየወጣው ነው አሁን ከብቶች ምናምን በጎች ሰላም ነው። እኔ ራሱ የማይታመን ነገር ነው የሆነብኝ። ኦልሞስት አሁን ከ1 ሰዓት በላይ ተጉዣለሁ እንደነገርኳችሁ። ግን ከተማዋ ሰፍታለች፣ በጣም ሰፍታለች። እዚህ ጋር መንገዶች እየተሰሩ ነው፣ አዳዲስ መንገዶች እየተሰሩ ነው። ይሄ ሁሉ ማሳ ነበረ፣ አሁን መኖሪያ ቤት ሆኗል። በጣም ደስ ይላል። የሚያማምሩ ቤቶች እየተሰሩ ነው። ይህ ነገር መድኃኒትነት አለው ይባላል።
በግ ዴስቲኔሽናችን ጋር የደረስን ነው። እንደ ፍላጎታችን አሁን ከከተማ ወጥተናል። ምንም እንኳን ዙሪያችን ቤቶች ቢኖሩ የሲቪላይዜሽን ምልክት የለም። ሱቆች የሉም፣ ሆቴሎች የሉም፣ ሬስቶራንቶች የሉም እና እኔም ብቄ መጥቻለሁኝ። አሁን እዛ ጫፍ ነው የምንሄደው። የሚታያችሁ ከሆነ እንወጣለን። ገና እዛች ተራራ ጫፍ ላይ ነው የምንሄደው። ካሜራ ላይ ቅርብ ይመስላል። ምናልባትም ግን ከአንድ ሰዓት በላይ ወይንም ከኦልሞስት 1 ተኩል ያስኬደኛል። አብራችሁኝ ቆዩ። ዋው ምንጭ አለ እዚህ ጋር። አልደረቀችም። ላሳያችሁ ሰዎች፣ እዚህ ምንጭ አለ። ዋው አሜዚንግ። አሁን ጓደኞቼ ከከተማዋ ሙሉ ለሙሉ ወጥቻለሁ። ከከተማዋ ጫፍ ነው ይሄ ሁሉ የምትመለከቱት፣ የከተማዋ ጫፍ ነው። ወደዚህ ደግሞ ገጠሩ ነው፣ ሜዳው ነው እና አላማችን ታች መድረስ ነው። ታች መድረስ ነው። ጉዟችንን እንቀጥል፣ ተከተሉኝ። ሰፍታለች፣ ደስ ይላል እና በሚያሳዝን ሁኔታ እንግዲህ አሁንም ኢትዮጵያ ውጭ ልብሳቸውን የተባሉ ሳድ ሶሳይቲ I am in the middle of nowhere at this moment, guys. ኦልሞስት አሁን ግማሹን መንገድ አሳክቸዋለሁ፣ መጥቼዋለሁ። ኦልሞስት 1 ሰዓት ከምናምን ተኩል አካባቢ ተጉዣለሁ እስካሁን። ኦልሞስት 2 ሰዓት በሉት። የተነሳሁበትን ሰዓት ስላላስኩኝ ላይክ አሁን እንትን ሰራው በጣም ረጅም ሰዓት ሆኗል። 5 ሰዓት ተኩል ሆኗል። ስነሳ ግን 3 ሰዓት ከምናምን ነበር። ያንን ከዛ በመነሳት ነው 5 ሰዓት ያልኩ 2 ሰዓት ያልኩት። አሁንም የተወሰኑ ሰዓታቶች ይጓዛለሁኝ። ኦልሞስት ገጠር ውስጥ ነኝ ጋይስ። የፊቼ ሰላሌ ገጠር ይሄንን ይመስላል። እንግዲህ እንጓዛለን፣ ጉዟችንን እንቀጥላለን። ከፊት ለፊቴ ጫካዎች ይታዩኛል። ትንሽ ራቅ ይላል። ለሄድ አልሄድ እስቲ በጓ ልጠይቃት። ሂድ ካለችኝ ይሄዳል። በጓ ጫካው ጋር ልሂድ በይ አላለችም። ስለዚህ አልሄድም። ግን ያው እዚህ ድረስ የመጣሁት አንድ ነገር ለመሞከር ነው።
እሱም በሰዓት ምን ያህል ኪሎ ሜትር መጓዝ እችላለሁ የሚለውን ለማወቅ ነበረ። ኦልሞስት አጠቃላይ ቢያንስ ከ5 እስከ 10 ኪሎ ሜትር በሰዓት መጓዝ እችላለሁ። ያ ማለት በቀን ውስጥ 100 ኪሎ ሜትርን ከቨር ማድረግ እችል ይሆናል። ምናልባት በየሰዓቱ የተወሰነ እረፍት ስለምወስድ 100 ኪሎ ሜትር በቀን ከባድ ሊሆንብኝ ይችላል። ሆኖም ግን ይህንን ጉዞ በሳይክልና ወይንም በእግሬ ልጅ ለመጀመር አስቤያለሁኝ። እናንተ ግን ሰብስክራይብ እያደረጋችሁ በዛ ላይ ሀሳባችሁን ኮመንት ላይ በማሳወቅ በሳይክል ወይንም በእግር በሉና ኮመንት አድርጉ። እኔ አፍሪካን ለማቋረጥ ጉዞ ጀምሬያለሁ። ከጎኔ ሆኑ። የእናንተ አንድም ሰው ቢሆን ሰብስክራይብ ሲያደርግ ለእኔ ትልቅ ትርጉም አለውና ሰብስክራይብ በመጨረሻም ሰዎች ትንሽ የጠላ አግኝቼ አረፍ ብያለሁኝ። ያው አንድ ነገር ላስታውሳችሁ፣ ሰብስክራይብ አድርጉ። ሰው ጉዟችንን እንጀምራለን። ሀሳብ አስተያየታችሁን ኮመንት ላይ በሳይክል ወይንም በእግር እያላችሁ ኮመንት አድርጉ። እጠብቃለሁኝ። በቅርቡ ጉዟችንን እንጀምራለን። መልካም ጊዜ፣ መልካም ቆይታ።